በነገራችን ላይ የጤና ባለሙያዎች እዚህ በዩኤኢ ምን ያክል ገንዘብ እንደሚከፈላችሁ ታውቃላችሁ? ይሄ አብዛኞቻችሁ ጥያቄ ነው። ዛሬ በዚህ ቪዲዮ ሁሉም የጤና ባለሙያዎች እዚህ ሀገር አቨሬጅ ምን ያክል ገንዘብ እንደሚከፈላቸው በዚህ ቪዲዮ አብረን እናያለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንዴት ናችሁ? ቤተልሔም ነኝ ከቤተልሔም ኮንሰልቲንግ። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንሁን እላለሁኝ። ዛሬ በዚህ ቪዲዮ የምናየው የጤና ባለሙያዎች እዚህ ዩናይትድ አረብ ኤሚሬትስ ከመጡ በኋላ ምን ያክል ገንዘብ ነው የሚከፈላቸው። ይሄ በጣም የአብዛኞቻችሁ ጥያቄ ነው። በቲክቶክም በዩቲዩብም ጠይቃችሁኛል። ጥያቄ የሆነበት ምክንያት ምንድነው? ከሀገራችሁ ከመምጣታችሁ በፊት ከኢትዮጵያ ሁሉም ሰው ሙቭ ከማድረጉ በፊት ምን ያክል እንደሚከፈለው ማወቅ ይፈልጋል። ምክንያቱም ትርፉን እና ኪሳራውን ወርዝ ያደርጋሉ ወይም ሙቭ ማድረግ የሚለውን ሁሉም ሰው ማወቅ ስለሚፈልግ ነው እና የዚህን መልስ እንግዲህ ዛሬ በዚህ ቪዲዮ አብረን እናያለን። አብራችሁን ቆዩ። በመጀመሪያ አንድ የጤና ባለሙያ ቀጥታ በኢትዮጵያ ዲግሪ እዚህ ሀገር ብቻ መጥቶ ቀጥታ ስራ አያገኝም። በመጀመሪያ ያሉትን ዶክመንቶች ከኢትዮጵያ አውተንቲኬት ተደርጎ እዚህ ሀገር ሰሚት መደረግ አለበት። ዳታ ፍሎ ይባላል። እሱን ሰሚት አድርገን እነሱ ኢትዮጵያ ክሮስ ቼክ ዶክመንቶቻችን ትክክል መሆናቸውን ክሮስ ቼክ ያደርጋሉ። እሱ ዳታ ፍሎ ፕሮሰስ ይባላል። ከዛ በኋላ ደግሞ በየሙያችን ፈተና አለ። እሱን መፈተን አለብን። እሱን ከተፈተነንና ካለፍን በኋላ ደግሞ የዚህ ሀገር ኤሊጂቢሊቲ ሌተር ወይንም የዚህ ሀገር ላይሰንስ ይኖረናል። ከዛ በኋላ ነው ወደ ስራ አፕሊኬሽን የምንሄደው። ስለዚህ አሁን እዚህ ጋር ማወራቸው ደሞዞች እና ጥቅማ ጥቅሞች የዚህ ሀገር ላይሰንስ ላለው ሰው ብቻ ነው። እንግዲህ ምን ያክል ገንዘብ ይከፈለናል የሚለውን ነገሮች አሉት። ደሞዛችን እንዲጨምርም እንዲቀንስም የሚያደርጉት ነገሮች ማለት ነው። የመጀመሪያው ፋክተር እንግዲህ ኤሚሬትስ ነው። እንደ የኤሚሬትሱ የሚከፈለን ደሞዝ በጣም ይለያያል። ኖርማሊ አቡዳቢ እና ዱባይ ከ15 እስከ 20% የተሻለ ክፍያ ይከፍላሉ ተብሎ ይታሰባል። ከሌሎቹ ኤሚሬትሶች ላይክ ኖርዘርን ኤሚሬትስ ካሉት ከነ ፉጄራ፣ ከነ አጅማን፣ ከነ ሻርጃ የተሻለ ክፍያ ይከፈላል ተብሎ ይታሰባል። እሱም ደግሞ በሊቪንግ ኮስቱ ውድ ስለሆነ ማለት ነው። ስለዚህ የመጀመሪያው ፋክተር ኤሚሬትስ ነው ብለናል። ስለዚህ እንደ የኤሚሬትሱ ዱባይ፣ ሻርጃ፣ አቡዳቢ ሌሎቹም ከተሞች ላይ የሚከፈለን ገንዘብ ይለያያል። ያ ማለት ደግሞ ሁሉም የተለያየ ላይሰንስ ነው ያላቸው። ለዱባይ ሄልዝ አውቶሪቲ ነው የምንጠቀመው ብለናል። ለአቡዳቢ እና አላይን ደግሞ ዲኦኤች፣ ሻርጃ እና ሌሎች ከተሞች ደግሞ ኤምኦኤች ነው የምንጠቀመው እና ኤሚሬትሱ እና ላይሰንሳችን የሚከፈለንን ደሞዝ የሚጨምርም የሚቀንስም ያደርገዋል ማለት ነው። ከደሞዛችን ሁለተኛው ፋክተር የሚሆነው ከኤሚሬትሱ ቀጥሎ ወይንም ከላይሰንሳችን ቀጥሎ ኤምፕሎየራችን ወይንም ፋሲሊቲ ታይፑ ነው። በጣም አሪፍ የሚከፍሉ ቶፕ ታየር ፕራይቬት ሆስፒታሎች የሚባሉ አሉ። ገቨርንመንትን በጣም አሪፍ ይከፍላል። ክሊኒኮች እና ሆም ኬር ካምፓኒ ምናምን ሲሆን ደግሞ ዝቅ ያለ ክፍያ ነው የሚከፈለው እና ደሞዛችን የሚወስነው እንግዲህ እንደምናገኘው የስራ ቦታ ይወሰናል ማለት ነው። ምንም አይነት ፊክስድ ሳላሪ የለም እዚህ ዩኤኢ ላይ። ስለዚህ ኤምፕሎየራችን ይወስናል ማለት ነው። ሶስተኛ እንግዲህ የደሞዛችን ፋክተር የሚሆነው በሶስተኛ ደረጃ የምናየው ኤክስፔሪየንስ እና ስፔሻላይዜሽን። ኤክስፔሪየንስ ማለት እንግዲህ በተለይ ለዩኤኢ የዩናይትድ አረብ ኤሚሬትስ ኤክስፔሪየንስ ነው በብዛት አሪፍ ደሞዝ የሚከፈለው እና አሁን እናንተ ፍሬሽ ሆናችሁ ከኢትዮጵያ ስትመጡ ኢትዮጵያ 10 ዓመት 5 ዓመት ሰርታችሁ ሊሆን ይችላል። ግን እዚህ ዩናይትድ አረብ ኤሚሬትስ ስትመጡ በፍሬሽ ግራጁዌት ላይ በፍሬሽ በስታርተር ደሞዝ ነው የምትቀጠሩት እና እሱም አንዱ ፋክተር ነው ማለት ነው። ኤክስፔሪየንስ ግን የዚህ ሀገር የዩኤኢ እዚህ ክሊኒክም ሊሆን ይችላል፣ ሆስፒታልም ሊሆን ይችላል። 2 ዓመት እና ከዛ በላይ ከሰራን ግን የተሻለ ደሞዝ መጠየቅ እንችላለን ማለት ነው። ሌላው ደግሞ ስፔሻላይዜሽን ነው። ለምሳሌ ኦፒዲ የሚሰራ እና አይሲዩ የሚሰራ ኢአር የሚሰራ ወይም ኒኩ እንደዚህ ክሪቲካል ኬር ዩኒቶች ላይ የሚሰራ ሰው ጥሩ ክፍያ ይከፈለዋል ከሌሎቹ ዲፓርትመንቶች በተሻለ እና ስለዚህ የስራ ልምድ የዩኤኢ የስራ ልምድ እና እንደ ስፔሻሊቲያችን ደግሞ እነዚህ ክሪቲካል ኤሪያዎች አሪፍ ይከፈለዋል።
ፍሬሽ ደግሞ ላይክ አዲስ ሆኖ ከኢትዮጵያ ለሚመጣ ሰው በፍሬሽ ነው የሚጀምረው። ዛትስ ኦኬ። ባገኛችሁት ደሞዝ ብቻ በእናንተ ፊልድ ይሁን እንጂ ላይክ በጣም የወረደ መሆን የለበትም። መደራደር አለባችሁ። ኖርማሊ ይታወቃል ስታርቲንግ ሳላሪው ምን ያክል እንደሆነ። ስለዚህ ከኤችአር ጋር መደራደር አለባችሁ። ይሄ አይገባኝም፣ ይሄን ያክል ጨምሩ፣ ወይም ደግሞ የተሻለ ሌላ ስራ መፈለግም እንችላለን ማለት ነው። እና ሌላኛው እንግዲህ በአራተኛ ደረጃ የምናየው ኳሊፊኬሽን እና ኦሪጂን ኦፍ ዲግሪ ነው። ኳሊፊኬሽን እና ኦሪጂን ኦፍ ዲግሪ ስንል ምን ማለታችን ነው? አሁን የዌስተርን ፓስፖርት ያላቸው አሉ። ከዩኬ ብዙ ጤና ባለሙያዎች ይመጣሉ። ከዩኬ፣ ከአየርላንድ፣ ከአውስትራሊያ፣ ከሳውዝ አፍሪካ እና ከተለያዩ የአረብ ሀገራት ወደዚህ ሀገር ለመስራት ይመጣሉ። እነሱ ያው የኢሮፕ ፓስፖርት ስላላቸው ኖርማሊ የሚከፈላቸው ክፍያ ሀይ ነው እና በናሽናሊቲ በቋንቋ እና ደግሞ የተማሩትም ኢሮፕ ሀገር ስለሆነ በዛ የሚከፈላቸው ደሞዝ ይጨምራል። እና ሌላው ኳሊፊኬሽን ስንል ምን ማለታችን ነው? የተለያዩ ስፔሻሊቲዎች አሉ። በሙያችን ስፔሻላይዝ አድርገን ሊሆን ይችላል። ብዙ ሌሎች ጠቃሚ ትሬኒንጎች ወስደን ሊሆን ይችላል። ማስተርስ፣ ፒኤችዲ፣ ሌሎች ኮርሶች፣ ላንጉጅ ስኪላችን፣ ኤቭሪቲንግ ሳላሪያችንን እንዲጨምር የሚያደርጉ ነገሮች ናቸው። ቀጥሎ እስቲ ሁሉንም በየፕሮፌሽኑ ደሞዙ ምን ያክል ይሆናል የሚለውን እኔ እንዳልኳችሁ እዚህ ሀገር ምንም አይነት ፊክስድ ሳላሪ የለም። ሁሉም ደስ እንዳለው ነው የሚከፍለው። በተለይ ፍሬሽ ሆናችሁ ለዚህ ሀገር አዲስ ስትመጡ በጣም ትንሽ ገንዘብ ነው የሚጠሩላችሁ እና ያው በጣም የወረደ ካልሆነ ዛትስ ፋይን ኦፈር ተቀብላችሁ ስራ ብትጀምሩ በሙያው እስከሆነ ድረስ። በተለይ ጥሩ ዲፓርትመንት ኤክስፔሪንስ የምናገኝበት ቦታ ከሆነ አነስ ባለ ደሞዝም ስራ ብንጀምር ምንም ማለት አይደለም። ትንሽ የስራ ልምድ ከያዝን በኋላ መቀየር እንችላለን። አሁን በዘረዘርናቸው ፋክተሮች ማለት ነው፣ በኤክስፔሪንስ፣ በላይሰንስ ኤቭሪቲንግ ዲፔንድ ያደርጋል። ግን አቨሬጅ ሳላሪው ለሐኪም ከ8000 ድርሃም እስከ 35000 ድርሃም ይሆናል። ለሬጂስተርድ ነርስ ወይም ቤሲሲ ነርስ ማለት ነው ከ4000 ድርሃም እስከ 20000 ድርሃም ይሆናል። አሲስታንት ነርስ ከ2000 ድርሃም እስከ 8000 ድርሃም ይሆናል። ፋርማሲ፣ ላቦራቶሪ፣ አነስቴዥያ፣ ራዲዮሎጂ፣ ሌሎችም ያልጠቀስኳቸው ሊኖሩ ይችላሉ እና የእነሱም አቨሬጅ ሳላሪያቸው ከ4000 ድርሃም እስከ 10000 ድርሃም ይኖራል። ከዛም በላይ ሊኖር ይችላል፣ ከዛም በታች ሊያጋጥመን ይችላል እና ይሄ እንደ ካምፓኒ ነው። አሁን የምጠቅስላችሁ ገንዘብ እዚህ ጋር አቨሬጁ ነው ማለት ነው እና እንዳልኳችሁ ነው ኔጎሽየት አድርገን ማስጨመር እንችላለን። ካልተመቸን ደግሞ በጣም የወረደ ገንዘብ ከሆነ ኦፈሩን መመለስ እንችላለን ማለት ነው እና ይሄ አሁን ያለው አቨሬጅ ሳላሪው ነው። አሁን የዘረዘርኳቸው አቨሬጅ ሳላሪዎች ጀስት እሱ ሳላሪ ብቻ ነው። ሌሎች ቤኔፊቶች አሉ። እንደዚህ ሀገር እንግዲህ እንደ ዩናይትድ አረብ ኤሚሬትስ አንድ ካምፓኒ አንድ ሰራተኛ ሲቀጥር ግዴታ ቪዛ ማሰራት አለበት ለዛ ሰው። የ2 ዓመት ቪዛ፣ የ1 ዓመት ቪዛ እንደ ኮንትራታችሁ ቪዛ ያሰራላችኋል። የጤና ኢንሹራንስ፣ ሄልዝ ኢንሹራንስ አለ። አንድ ዓመት ሲሞላችሁ የ30 ቀን የዓመት ረፍት አላችሁ። ወደ ሀገራችሁ የምትሄዱበት ደግሞ ትራንስፖርቴሽን አለዋንስ አለ ይሰጣሉ፣ ደርሶ መልስ። እሱም እንደ ካምፓኒው ይለያያል። ግን እነዚህ አብዛኛዎቹ ካምፓኒዎች ግዴታ ከቨር የሚያደርጉት ነገር ነው ይሄ። ሌሎች ካምፓኒዎች ደግሞ ሀውስ አለዋንስ እና ትራንስፖርት አለዋንስ የሚሰጡም አሉ። የተለያዩ የመንግስት ሆስፒታሎች ደግሞ ቤትም ሊሰጡን ይችላሉ፣ ወይም ደግሞ የቤት ተብሎ ሌላ ጥሩ ብር የሚከፍሉ አሉ ማለት ነው። ስለዚህ የቅድሙ ቤዚክ ሳላሪ እንዳለ ሆነው ደግሞ እነዚህ ቤኔፊቶች መኖራቸውንም ቼክ ማድረግ አለባችሁ። ኦፈራችሁን ከመፈረማችሁ በፊት እነዚህ ነገሮች በዲቴል መቀመጣቸውን። በተለይ ቪዛ በጣም አንድ ካምፓኒ ቪዛ ሊያሰራላችሁ ይገባል፣ እሱ ግዴታው ነው። እና ደግሞ የጤና ኢንሹራንስም ቢኖራችሁ ጥሩ ነው፣ ምክንያቱም ሕክምና እዚህ ሀገር በጣም ውድ ነው እና በተለይ ሄልዝ ኢንሹራንስ እና ቪዛችሁን ኦፈራችሁን ከመፈረማችሁ በፊት በደንብ ቼክ አድርጉ ላለሁኝ። ሌላው ደስ የሚለው ነገር እዚህ ሀገር ታክስ ፍሪ ነው። አሁን ደሞዛችሁ 10,000 ድርሃም ከሆነ የተጠራላችሁ 10,000 ድርሃም ሙሉ ነው የሚከፈላችሁ። ያው እንግዲህ ታክስ ፍሪ ነው ማለት ሌላም ነገር ፍሪ ነው ማለት አይደለም። በእርግጥ
አፓርትመንት ሊወደድብን ይችላል። አሁን የአብዛኞቻችሁ ጥያቄ ነው እና መኖሪያ ስንመጣ እንዴት ነው የምናደርገው ነው የምትሉኝ እና እንዳልኳችሁ ነው። አንዳንድ ካምፓኒዎች የሃውስ አላዋንስ ይሰጣሉ ወይንም ደግሞ ቤት የሚሰጡም ይኖራሉ። ቤት የማይሰጡ ደግሞ ደሞዛችንን ብቻ የሚሰጡን አሉ። ስለዚህ እኛ በደሞዛችን መሰረት እንደ አቅማችን የተለያዩ ቤቶችን ተከራይተን መኖር እንችላለን። የተለያዩ ቤቶች አሉ እዚህ ሀገር እንደ አቅማችን ላይ ሼሪንግ ሩሞች አሉ፣ ከሰዎች ጋር ሼር እያደረግን የምንኖርበት። የራሳችን ፕራይቬት ሩም መከራየት እንችላለን፣ ላይክ ፓርቲሽን ምናምን፣ ወይንም ደግሞ የራሳችንን አፓርትመንት ስቱዲዮ፣ ዋን ቤድሩም፣ ቱ ቤድሩም እንደ አቅማችን መከራየት እንችላለን ማለት ነው እና ሃውሲንግ ብዙ የሚያሳስብ ነገር አይደለም። ደግሞ ብዙ ካምፓኒዎች ሃውሲንግ ፕሮቫይድ አያደርጉም። ስለዚህ ያው ሁላችንም ከደሞዛችን ላይ ነው እየከፈልን የምንኖረው ማለት ነው። ሌላው ልነግራችሁ የምፈልገው ነገር ያው ላይሰንሲንግ ኢዝ ኪ። እዚህ ሀገር ለመስራት ግዴታ እዚህ ሀገር ላይሰንስ ያስፈልገናል። እንደናንተ ምርጫ ዲኤችኤ፣ ዲኦኤች ወይም ኤምኦኤች። ፕሮሰሱ እንግዲህ ወራቶች ሊፈጅ ይችላል፣ ግን ያው እንደኛ ዝግጅት ይወስነዋል። ኖርማሊ ፕሮሰሱ ከ1 ወር እስከ 2 ወር ሊፈጅ ይችላል። ከዛም በታች ሊፈጅ ይችላል፣ ከዛም በላይ ሊፈጅ ይችላል። እንደኛ ዝግጅት ነው የሚወሰነው። ሌላው እንግዲህ the market is very competitive፣ በጣም ብዙ ውድድር አለው እና ባለሙያዎች ከተለያዩ ሀገራት የዚህን ሀገር ፈተና ተፈትነው ኤሊጂቢሊቲ ሌተር ኖሯቸው እዚህ ሀገር ስራ ለመፈለግ ኦልሬዲ አሰፍስፎ የሚጠብቅ ሰው ነው ያለው፣ በጣም ብዙ ሰው እና እዛ ማርኬት ውስጥ ገብተን ነው እኛም የምንወዳደረው። ስለዚህ ጥሩ ኮሚኒኬሽን ስኪል ሊኖረን ይገባል። በጣም ቆንጆ ሲቪ ሊኖረን ይገባል። የተለያዩ ትሬኒንጎች የወሰድን ራሳችንን በጣም አፕዴት ማድረግ አለብን በየጊዜው እና ደግሞ ሶሊድ የሆነ በጣም ጥሩ ወርክ ኤክስፔሪንስ እና ቤዚክ የሆነ ስኪል ሊኖረን ይገባል። ስለዛ ስለምንሰራበት ዲፓርትመንት ማለት ነው። ያው እስካሁን ያልኳችሁ ነገሮች እንዳሉ ሆኖ ጠቅላላ ለማድረግ ያክል እንግዲህ እዚህ ሀገር ግዴታ በጣም ጥሩ ኔጎሽዬሽን ስኪል ያስፈልገናል። እንደምታውቁት አንድ ካምፓኒ ትርፋማ መሆን ነው የሚፈልገው። በጣም የወረደ ደሞዝ ጠርተውልን እኛ የምንስማማ ከሆነ በጣም እነሱ ትርፋማ ነው የሚሆኑት እና ኔጎሽዬሽን ስኪል ያስፈልጋል። በጣም የወረደ ደሞዝ የሚጠሩላችሁ ከሆኑ ኖ እኔ እንደዚህ ሙያ አለኝ፣ በጣም ብዙ ኤክስፔሪንስ አለኝ፣ ይሄ ገንዘብ ለእኔ አይገባኝም ብለን ኦፈር መመለስ እንችላለን እና ደግሞ የተሻለ ስራ መፈለግ እንችላለን እና በጣም ከፈለጓችሁ ደግሞ በኔጎሽዬት አድርጋችሁ ከኤችአር ጋር ገንዘብ ማስጨመር ትችላላችሁ፣ ደሞዝ ማስጨመር እና የተለያዩ ቤኔፊቶችን። ስለዚህ ኔጎሽዬሽን ስኪል በጣም በደንብ መደራደር አለባችሁ ከኤችአር ጋር ማለት ነው እና ያው እንዳልኳችሁ ነው። በደንብ ኔጎሽዬት አድርጉ አባውት ዘ ፓኬጅ፣ ስለ ካምፓኒው የሚከፍሏችሁን ቤኔፊቶቹን፣ ቪዛ ፕሮቫይድ ያደርጋል ወይ፣ ሄልዝ ኢንሹራንስ አለ ወይ፣ ኤቭሪቲንግ ዲቴል። ስራ መልቀቅ ብፈልግ መቼ ነው መልቀቅ የምችለው ከዛ ካምፓኒ፣ ኖቲስ ፔሪዱ ምን ያክል ነው፣ የሚያስከፍሉኝ ገንዘብ አለ ወይ፣ ኤቭሪቲንግ በደንብ ሳታነቡ ምንም አይነት ኦፈር እንዳትፈርሙ ላለሁኝ እኔ እንግዲህ ይሄ የኔ ሰጀሽን ነው። እነዚህን የመሳሰሉ ጠቃሚ መረጃዎች እንዳያመልጣችሁ ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ቪዲዮ ይጠቅማል ብላችሁ ካሰባችሁ ለወዳጆቻችሁ ለጓደኞቻችሁ ደግሞ ሼር አድርጉላቸው። ላይፍ ምን ይመስላል በዩኤኢ የሚለውን በዝርዝር ደግሞ በሌላ ቪዲዮዎች ላይ እናያለን። ቪዲዮ እንድሰራላችሁ የምትፈልጉት የተለያየ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ በመስራት መልስ እሰጣችኋለሁ ማለት ነው። አመሰግናለሁ።